መማር እኮ አይነት አለ በየቀኑ ዩኒቨርሲቲ ደርሶ መመለስ አይደለም ተክቶ በማጥናት ጥሩ ውጤት ማምጣት ጀምረ መሰለኝ you mean ዲግሪ ያለው ካሚነዳ አበሻ በሙሉ በደንብ አልተማረም ነው የምትለው what እናስ ደንግጣለች ተሳዘናል የመጣበት እንኳን አላማጣቅ እና ደወልክላችሁ ነው ካርድ ስላነበረኝ አለው ምን ደህና አይደል ምን አሁን ሰው ያላበዛው በበዛውስ ምን ማድረግ እንችላለን ብኖራ ፈቃድ እንደሌለን አውቀው ነው እንደዚህ የሚጫወትብን ለሚቀጥለው አመት እኔና ዳኒ አገር ቤት ተረቀለበል እናረጋለን እኮ ንገረኝ ማን ነው የደወለው ከየት ነው የተደወለው ከወንድምሽ ጋር መሰለኝ የተደወለው ነግል በይጣጥራው ደወል ካገባው መስዋዕ ሚዜትኛለሽ ውጣልኝ አዲስ አመት 2007 መቼም ላይ እና ለሌላ እንደሚሆን እንደታለ ሁሉ ነገር አንድ ነው ሰለሞኔ ብቻውን ነው ሄደው ሊቀበለው ጓደኛው ማውጣታል ተመስገን አምላኬ ተመስገን የልጄን ለማየት ያበቃኝ ተመስገን ምን ነው ልጄ ይሄን ያልሰጠኝ ሂሩቴስ ምን ነው እንዲጨከነችብን የሴት አንጀት ይሄን ያህል ይችላል እንዴ አይ ማጌ በሰው ሀገር እኮ አይሞላም ፈረንጅ ሀገር ዶ የተረገመ እንኳን እናቷ እግዚአብሔርን ቢመርቀው ጥቅም የለው እና ታጓን ምትለው ማየ መስላታል እና መቼ ይሰጡኛል እስከ ሳምንት አዘጋጅልኝ አደራ እንግዲህ እንዳገኙ ያምጡልኝ እኔንም እንደ ሆሊዴ ተጠቅመልኝ ከመሄድ በፊት መጠንቀቅ ይኖርብኝ come on baby አንድ የሺ በልህ ተባረክ እኔ ልጅ ተባረክልኝ ተባረክ ልጄ ተሰው በላይ ያውልህ ተጓደኛ ፊት ያስቀድምህ ለሞኑ ስንት ነው የምትፈልገው 500 ኔክስት ዊክ መልስልሃለሁ አዲስ አበባ እንታያለን well አዲስ አበባ በጣም ተረጋግጧል ሌላው ደግሞ ሴት ውበት በጣም ውብ የተፈጥሮ ውበት ነው ሰው መለመን መብቱን እየተጠቀመ ሲረዳ እሱ አይሉን ታይዛት አንድ ነገር ከመሆኑ በፊት ነገር ከ15 ቀን በኋላ ተመልሶ ይሄድና እንደገና ደግሞ ለሚሊኒየም ከ20 ጓደኞቹ ጋር ተመልሶ ይመጣል በህይወታችን የተቆጨንበትን ነገር እናስታውስ ይሆናል አሁን ግን ባይናችን ልናየው ነው በኢትዮጵያና በእንግሊዝ ሀገር የሚኖሩ የፊልም ባለሙያዎችን አስደናቂ ጥበብ አዋህዶ የተሰራ የስደትን ህይወት የሚያሳይ አዲስ ፊልም ቁጭት ስናስበው የምንጸጸትበትን ዛሬ ባይናችን ሊያሳየን ነው ያደገ ለመጣው የኢትዮጵያ ፊልም ኢንዱስትሪ ሁላስተዋጽኦ የሚያበረክተው ቁጭት ፊልም ይማሩበታል ይዝናኑበታል ስንቶቻችን በቁጭት ዓለም ውስጥ እየኖርን ነው ሳናየው ከቀረን የሚቆጨን ፊልም ቁጭት